የቤቱ ውዱ ይሄ ነው ማለት እንችላለን። አሁን ባለው ሁኔታ አዲስ የገባው ይሄ ነው። ትልቁ ዋጋ ያለው ይሄ ነው። ዛሬ ያሉት የከተማችን ብቸኛው ቸኮሌት ቤት ነው። ይሄኛው ትልቁ ነው። 675 ግራም ነው አልኮል ያለው ቸኮሌት። በጣም ወዶ ቸኮሌት ደግሞ እዚህ ጋር ይታየኛል። ፌሬሮ ሮሼ ይላል። ስንት ነው ይሄ? ይሄ ወጥ ቸኮሌት ቤት ሲባል እናንተ መቼስ የምታውቁት ሱፐርማርኬት ውስጥ ወይም ደግሞ የሆነች ቦታ ላይ አንድ ኮርነር ተሰጥቶት ነው። ይሄ ቤት ግን ሙሉ ለሙሉ ቸኮሌት ነው የሚሸጠው። ዞር ስትሉ ቸኮሌት ነው፣ ዞር ስትሉ ቸኮሌት ነው። ቸኮሌት ነው እንዳትለኝ። ይሄ ነገር ቸኮሌት በኪሎ 1 ኪሎ ነው። እሺ ምን እንደምታየው ያስንተራ ሙሉ ፓኬጁ 16000 ብር። ውድ የሚባለው ቸኮሌት ስንት ይመስላችኋል? ታውቃላችሁ? እኔም አላውቅም። ስንት እንደሆነ እንጠይቃለን። ውዱ የሚባለው እስኪ የትኛው ነው? የቤቱ ውዱ የሚባለው የቤቱ ውድ የሚባለው ቤተሰቦች እንዴት ናችሁ? ሁሉ ሰላም አለውላችሁ? ዛሬ ከምግብ ወጣ ብለን ደግሞ ጣፋጭ ነገር ነው የምንሞክረው። ከተማችን ትልቁን ቸኮሌት ቤት ነው ማሳያችሁ። ውዱ ቸኮሌት ስንት ይመስላችኋል? ገምቱ እስኪ። ስንት? 5000 6000? ኧረ ገምታችሁ ሞታችኋል። ኧረ በጣም ቸኮሌት ተወዷል ጋይስ። በጣም የሚገራርሙ ብራንድ ቸኮሌቶች የምታገኙበትን ቦታ ነው ማሳያችሁ። መስማት ትፈልጋላችሁ? ቸኮሌት ስንት እንደገባ አሳያችኋለሁ። ለቤተሰቦቻችሁ ለፍቅረኛ ቸኮሌት መስጠት ከፈለክ በጣም ብራንድ የሆኑ ቸኮሌቶች የምታገኝበት ቤት ነው ዛሬ ማስገባ ማለት ነው። ብራዘር ሙሉ ቸኮሌት ቸኮሌት ቤት ነው። ወርቅ ቤት መስሏችሁ ነው? ሰላም 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 ሰላም። እንዴት ነህ? ሰላም ሁሉ ሰላም። እግዚአብሔር ደህና ነህ? አለን። ኧረ በቸኮሌት ተከበረው የምትውለው። አቦ ቸኮሌት በጣም ነው የሚያምረው ቤታችሁ። እግዚአብሔር ይመስገን ቆንጆ ቤት ነው። ሌለም ነው ቸኮሌት ብቻ ነው። የቸኮሌት ቤት ነው። መታመጣጣው የቸኮሌት አይነት የለም። ሞር ወደ 85% የዚህ ቤት ቸኮሌት የሊንድት ምርት ነው። ሊንዲት ምንድን ነው የሚለውንም የተለያዩ አይነት ቸኮሌት እኛ የምናውቀው አንድ ቸኮሌት ንብ ነው። የሀገራችን ምርት ስለሆነ ነው። እዚህ በጣም የሚገራርሙ ቸኮሌቶች ይታዩኛል። ዛሬ ሁሉንም ማሳያቸዋለሁ፣ ግን እንተዋወቀው። ፍቅር እባላለሁ። የሙሉ ቸኮሌት ሆነ አሪፍ። እስኪ ቸኮሌት እንዴት ነው? ለጓደኛዬ ለፍቅረኛዬ ልሰጣት ፈልጋለሁ፣ ግን በጣም ውድ ነው ይላሉ። እና ቸኮሌት ውድ ነው እንደ አይነቱ ፓኬጆች አሉ። ኖርማሊ ደግሞ እነዚህ ባር ቸኮሌቶች አሉና እንደ ምርጫ ነው የሚሰራው። ኦኬ የእናንተ ቤት አሁን ክትካትን አውቃታለሁ። ለምሳሌ ማቆን ነው አገኘው ለመጀመሪያ ያኔ ደስ የሚለው መተመጣጣው ቸኮሌት ማንኛውም ሰው ባቁ መጥቶ የሚገዛበት ቸኮሌት። ስለዚህ ከትናንሾቹ ጀምሮ እስከ ትላልቅ የሚባሉ ድረስ በዓለማችን ላይ ታዋቂ የሆኑ ብራንዶች አሉ ማለት ነው። በጣም ለማየት ጓጉቻለሁ። እዚህ ጋር እነ ስኒከርስ ይታዩኛል። እነ ስኒከርስ እነ ኪትካት ናቸው። እዚህ ጋር ደግሞ እነዚህ የጊፍት ቸኮሌቶች ናቸው። ዋው እንዳልኩህ የዚህ ቤት 85% ቸኮሌት ሌንድት ነው። ቸኮሌቶቹ ደግሞ ከኋላ አሉ። እነዚህ ናቸው። በጣም ለግዠሪ ቸኮሌቶች ናቸው። እዚህ ውስጥ የሚገኙት በአጠቃላይ እነዚህ ናቸው። ወር እነዚህ ለአኒቨርሰሪ ስፔሻል ኦኬዥኖች አሉ አይደል? ለነሱ ነው። የሊንድስ ደግሞ ትልቁ ቦክስ ይሄ ነው። በጣም ግርግር ነው። 1.5 ኪሎ ግራም ነው እንደምታየው። ውስጡ የተለያየ አይነት ፓኬጅ ነው። ለምሳሌ እቺ ትንሿ ፓኬጅ እዚህ ጋር ያሳየው ካለ አይደል? የዚህ በ250 ግራም ነው። ኢንዶሮች አሉ፣ ባር ቸኮሌቶች አሉ። ሰው ሁሉንም የያዘ ትራፍሎቹንም እነዚህ ፕራላይን የምንላቸው ነው። እነሱንም አንድ ላይ የያዘ ሙሉ ፓኬጅ ነው ማለት ነው። ፓኬጅ ነው። ብራዘር ይሄን ስጦታ ካልሰጣት ማለት ነው የምትወዳት ከሆነ ይሄን ነው መስጠት። ለየት የሚያደርገው ፓኬጁ ምንድነው? አሁን ብዙ ጊዜ ፓኬጅ የተለመደው እኛው ራሳችን እዚሁ ገጣጥመን የምንሰራው ፓኬጅ አይደል? ይሄ ፓኬጅ ካምፓኒው ራሱ የሊንት ካምፓኒ ራሱ ነው ፓክ አድርጎ የሚልከው። ቸኮሌቶች አሉ ማለት ነው። እሺ ብዙ ነው። 2 3 4 5 ከጀርባም አሉ ወደ 2 ወደ 3 አሉ። ብዙ ነው ያዘው እና ራሱ ካምፓኒ ለእነዚህ ስፔሻል ኦኬዥኖች አስቦ ፓኬጅ ያዘጋጃቸው።
እኛ አይደለም ያዘጋጀነው። ስለዚህ በፋብሪካው በፋብሪካችን ዋው። አብዛኛዎቹ የሊንት ነው አይደለ? የእናንተ 85% የዚህ ቤት ቸኮሌት ሊንት ነው። በጣም አሪፍ። እስከ ደግሞ ሜርሲ የሚልም ይታየኛል። ሜርሲም በዛው የስዕል ደብተር ነው የሚመስለው አገዛዘፉ ትምህርት ቤት እንዲዘስቴ። ይሄኛው ትልቁ ነው 675 ግራም ነው። 8 አይነት ፍሌቨር ናቸው ያሉት። ብዛቱ ደግሞ 54 ነው። ይሄኛው በ675 ግራም ነው። በ400 ግራም አለ፣ 300 ግራም አለ። እዚህ ጋም መጻፊያ ያላቸው ይቻላል። እንዴት ነች? እሺ 350 ግራም ነች። የዚህኛው አነስ የምትል ነች። ይሄ ምንድነው ለየት የሚያደርገው? ባለፈው እንደውም አንድ ከስተመር ከሆነ ሀገር ከፍቅረኛው ጋር ይጣላና ቸኮሌት ኦርደር አድርጎ እና የሆነች ነገር ጻፈልኝ ብሎ እዚች ጋር የሚፈልገውን ነገር ጻፈልኝ። ከዛም ጻፍኩለትና ዴሊቨር አደረጋችሁላት ማለት እና ጥሩ ነገር ምኞትህን ፍቅርህን እዚህ ጋር ገልጸ እዚች ጋር ነው ራሱ የካምፓኒ ነው። እናንተ የምታደርጉት አይደለም። ይሄ ነው የካምፓኒ ነው ራሱ ነው ተለጠፈ ነው ሊንገት ይላል። እዚህ ጋር ስም ጽፋለህ፣ አድራሻን፣ የሚፈልገውን ነገር። አማሪፍ የሰው ፍላጎት ገብቷቸው በየጊዜው አፕዴት እያደረጉ ፓኬጅ እያዘጋጁ ምናምን ሊንገት እናልኩ በቸኮሌት በጣም የሚራቀቁ ካምፓኒዎች ናቸው። ብዙ ካምፓኒዎች አሉ እና ጎዲቫ ትላልቅ የቸኮሌት ብራንዶች አሉ። ግን እኔ ለሊንገት እንደዚህ በቸኮሌት ላይ የሚራቀቅ አላየሁም። ከ19 ስንት ጀምሮ ነው የሚለያየው? እዚህ አካባቢ ከ18 ነው። ስለዚህ በጣም ለረጅም ዓመታት በቸኮሌት በመራቀቅ ነው የሚታወቁት ማለት ነው። የስዊዝ ብራንድ ነው፣ የስዊዝ ምርት ነው። እችኛዋን አይቻት አላውቅም። እችኛዋ አዲስ ነች። ካምፓኒው ራሱ ገና አሁን ነው ያወጣው። እኛ ምንድነው ስናመጣ ሄደን ከካምፓኒው ነው የምናመጣው የሊንትን ቸኮሌት እና ካምፓኒው ጋር ገና ራሱ አዲስ ነው ገና እና ለየት የሚያደርገው ሊንት ካምፓኒው እስከዛሬ ከሰራቸው ቸኮሌቶች ሰብሰብ አድርጎ ፕሪሚየም ሁሉንም በቃላ ከሁሉም ለየት ያሉ ቸኮሌቶችን አድርጎ ነምበር 1 ሴሌክሽን ብሎ ነው ስሙን ራሱ እንደናደሞ በጣም ነው የሚያምረው። የሚገርም ቸኮሌት የተለያዩ ፍሌቨሮች ናቸው። እዚህ ጋር እንደምታየው 1 2 3 4 5 6 አይነት ቫራይቲ ነው። አንዱ ኮለን የራሱ ሁሉም የተለያዩ ናቸው ነው። በጣም ለግጀሪ ቸኮሌት ነው። ስሙን ነምበር 1 ነው ከየሌንደት ነምበር 1 ነው። ገና ሊንገት ራሱ ቅርብ ጊዜ ነው ወደ ገበያ ካወጣው እና ወደ አፍሪካ ምናምን መግባቱ ራሱ እርግጠኛ አይደለሁም። የመጀመሪያው ቤቱ ውዱ ይሄ ነው ማለት እንችላለን። አሁን ባለው ሁኔታ አዲስ የገባው ይሄ ነው። ትልቁ ዋጋ ያለው ይሄ ነው። ቸኮሌቱ ቢያልቅብህም የሆነ ኖትቡክ ምናምን ማድረግ ይችላል ውስጡ። በጣም ኖቤል አልኩ ያ ግን የቸኮሌት ኖቤል በጣም ወዶ ቸኮሌት ደግሞ እዚህ ጋር ይታየኛል። ፌሬሮ ሮሼ ብዙ ናቸው። 1 2 3 48 አንድ ፍሌቨር ጋር ከ16 ጀምሯል። 16 24 30 እና 48 ፍሬ ያላቸው በጣም ይሄ ተወዳጁ ይመስለኛል። ፌክም አለው አንዳንድ ቦታ ይቻላል አለው ከተለያዩ ቦታዎች የሚወጣሉ። እኛ ጋር ግን ስትመጡ አብዛኛው ቸኮሌት ኢምፖርት የምናደርገው አብዛኛው ሳይሆን ሁሉም ቸኮሌት ኢምፖርት የምናደርገው ከጀርመን ነው። የጀርመን ቸኮሌቶች ናቸው፣ ብራንድ ናቸው። በተለይ እነዚህ የሊንቶች ሊንትን እንኳን ብዙ ፌክ እኮ አታገኝም። ያገኘን ብትል ኧረ ዩት በቃ የቸኮሌት ዓለም ማለት ይችላል። ዞር ስትሉ ቸኮሌት ነው፣ ዞር ስትሉ ቸኮሌት ነው። እዚህ ጋር ረፍ ብላችሁ ምናምን ቸኮሌታችሁን አማርጣችሁ እቺኛው ምንድን ነች? ምን ብራ ሊንደር ነው። 150 ግራም ነው። ብዙ ጊዜ እየጠፋ የሚመጣ ቸኮሌት እዛው እነሱ ጋር ነው። የምን ፍሌቨር ነው? ኖርማል ይሄ ሚልክ ቸኮሌት ነው። ሲከፈቱና በአንተ እጅ ሲከፈቱ ያምራሉ። እኔ ጋር የሆነ አቦለድ በፊት እንዲገንጥዬ ምናምን ሲከፈት እንደዚህ አይነት ፍሌቨር ነው። የስዊዝ ቸኮሌት ነው ማለት ነው ምርቱ። የስዊዝ ሊንት የስዊዝ ምርት ነው። እኛም ኢምፖርት የምናደርገው ግን ከጀርመን ነው። ያው እዛው ዞሮ ስለሆነ ኦሪጂናሉን እንዴት ነው የምታውቁት? ግን እዛው ከካምፓኒ ነው የሚይዘው ከራሱ ከካምፓኒ ሜቢ ካየኸው የሊንት ሙዚየም ምናምን ካየኸው የቸኮሌት ፋውንቴን ምናምን ያለበት እሱ የሊንት ካምፓኒ ነው። ይታያል። እዛ ካሜራ ዋው ላሳያችሁ። በስመ አብ
ይሄ ስፔሻል ቸኮሌት ማስታወቂያ ላይ ምናምን እንደምታየው ፌክ አይደለም። በዚህ ጋር እንደምታየው ማለት ውስጡ ያሉት ክሬሞች ናቸው። እስቲ ደረቅ በጣም ሌክዠሪ ቸኮሌት ዝም ብቻ ለዚህ ቴስት ዝም ብቻ። በስንት ፍሌቨር አለው ማለት ነው? አሁን ባጠቃላይ አሁን ሊንዶር በ150 ግራሙ በ3 አይነት ነው። ይሄኛው ሚልክ ቸኮሌት ብራውን ነው። እዚህ ጋር ደግሞ ራሱ ሊንዶር በካርሜል ነው። ኦኬ ራሱ ደግሞ ሊንዶሩ በ150 ግራም በዋይት አለ አልኮል ነው እንጂ በ70% ካካዋ በዳርክ ቾኮሌቱ ማለት ነው። በካራሜል አይቼውም አላውቅም፣ ግን በጣም ቤስት ነው። በጣም እቺ ደግሞ ከተማ ውስጥ የምናገኛት ቶብሌሮ ምርጥ ነው። ምርጥ ነች። ያው ይሄም የስዊስ ቾኮሌት ኦኬ። ዋጋቸውን መናገር እንችላለን? ይቻላል። ኦኬ አሁን ቶብሌሮን ስንት ነው? ቶብሌሮን 500 ፌር ፕራይስ ነው በጣም። ይሄኛው የሊንት ቾኮሌት እሺ በትልቁ ነው። እነዛ ቅድም ያያችኋል አይደል? አዎ እነዛ በ150 ግራም ናቸው። ይሄኛው ደግሞ 300 ግራም ነው። 300 ግራም ረዘም ያለ ነው፣ ትልቅ ነው ምናምን ነገር በጣም ቤስት ነው። አንድ ቸኮሌት እገዛለሁ ብሎ ማሰብ በጣም ከባድ ነው። አንድ ለመግዛት አስበው ተሸክመ ነው የምትወጣው። ድንገት ያለ ፕላን እንዴ ቸኮሌት ነው እንዳትለኝ። ይሄ ነገር ቸኮሌት በኪሎ 1 ኪሎ ነው። እሺ ምን እንደምታየው 1 ኪሎ ነው። 78 ፍሬም ይዘው ትራፊዎች ናቸው ብትኖቹ። ይሄ ካራሜሉ ነው፣ ይሄ ዋይቱ ነው። ሽቶም አላችሁ ማለት ነው? ሽቶ አይደለም? አረ ምንድን ነው? ወርቅ መሆን አለበት። እያያችሁ ነው ፓኬጁ በጣም ነው የምወደው ነው። በጣም ነው የሚያምረው። ይሄ ሽቶ ነው ልል የምችለው። ቸኮሌት አሳያችኋለሁ ዙሩና። ዋው ክብ ክብ ናቸው። 4 አይነት ፍሌቨር አለው። እዚህ ጋር 4 አይነት ናቸው። ሻምፓኝ አልኮልም አለው። ያው አልኮል አለው። አልኮል ያለው ቸኮሌት በጣም አሪፍ ታሪክ ነው። የሊንት ይሄ ባያሰክርም አልኮልን ከቸኮሌት ኤክስፒሪየንስ ብታረገው ነው እንጂ አልኮል እንትናቸው በጣም ዝቅተኛ ነው። ታሪክ አለው ስትለኝ ታሪክ አለው ስል ምንድነው ቸኮሌቱ አንድ ሰውዬ ሁልጊዜ ለፍቅረኛው ቸኮሌት በጣም ነው የምትወደው ቸኮሌት ነው ሲገዛላትም ኖርማሊ አንድ ሁለት ምናምን በጣም ብዙ ነው ኦርደር የሚያደርገው ነው። ኦርደር ሲያደርገኝ ምንድነው ይሄኛውን ቸኮሌት ሁሌ ነው የምልክላት ስለምትወደው ማለት ነው። እና አንድ ቀን ጠፍቶ ነበረ እንትን አለች፣ በቃ ይቅርብኝ አለች። ከዛ በኋላ በቃ ሊንቢት የሷ አይሚን ዲቫ የሚለው ቾኮሌት በሷ እንትን ነው በቃ። እና የቤት ስሟ ምናምን ዲቫ መጣው ምናምን ካላት በቃ ዋው። እና ዲቫ እያለ ነው ባለቤቱን የሚጠራት ማለት ነው። ስሟ ዲቫ፣ የቤት ስሟን ዲቫ አደረገው ማለት ነው። የቤት ስሟን ዲቫ አደረገው። ቾኮሌቶችም ዲቫ ነው በጣም ስለምትወድ ቸኮሌቱም ይገባታል። እሷም አሪፍ ቸኮሌት ከሆነ በቸኮሌቱ መሳየት ለምትወደው ሰው ቸኮሌት መስጠት ማለት በቃ በዛው ልክ ፍቅርን ማሳየት ማለት ነው። ሌላ ነው ግን አርማለች የስዊት ቸኮሌት ነው። ኦኬ ምንድነው ይሄ? ይሄኛው ዳርክ ቸኮሌት ነው በ60% ካካኦ ነት አለው። በዋይቱ አለ። ኦኬ በዋይት በሚልኩና በዳርክ ነው። ሚልካም አለ። ሚልካ በጣም የምትታወቁበት ነው። ባለፈው አመትም መጥቼ ነበረ ለቫላንታይን ሰሞን መጥቼ ነበር ቤታቸውና ሚልካ በጣም ብዙ አለ። ሚልካ አንዱ ቸኮሌት ነው። በተለያየ ፍሌቨር አለ። በኦሪዮ አለ። እዚህ ጋር እንደውም ብዙ ነው ሚልካ በተለያየ ፍሌቨር ማለት ነው። ይሄ ስንት ግራሙ ነው? ይሄ 300 ግራሙ ነው። እሺ በኦሪዮ ነው። ስንት ነው ይሄ? ይሄ ወጥ ነው። እዚህ ጋር ብቻ ብዙ አይነት አለ። 1 2 3 4 5 ከ6 በላይ ቾኮሌቶች አሉ። ስትሮበሪ አለ። ማርዚፓን ትንሽ መረር ይላል። ምንድን ነው ማርዚፓን? ትንሽ መረር ይላል። ቴስት አለው ነው። ይሄኛው ዳርክ ቾኮሌት ነው። ታዋቂው ዱባይ ነው። ይሄ ዱባይ ቾኮሌት ይሄን አወቃችሁታ? ዱባይ ቾኮሌት ትሬንድ ሆኖ ነበር አንድ ሰሞን። ያረጋችሁ ውስጥ ያለውን ፒስታችሁ እያሳያችሁ ስታስቀኑን የነበራችሁ ይኸው ሀገር ውስጥ ገብቷል ራሱ። እነዚህ 90% ናቸው። እዚህ ጋር የምታያቸው በሳልት ያለ ዳርክ ሆኖ ሳልት ነው። ጨዋማ ስትበላው ጨው ይሁን ቴስት አድርጓል። እሺ ቸኮሌት ላይ ጨዋማ ፍሌቨር ማለት በቃ የሁሉም ፍላጎት ያማከለ ነው።
99% ኦልሞስት ሹገር ፍሪ ነው። 90% ደግሞ ትንሽ ሹገር አለ። 85 እየወረደ ሲል ስንት ነው የሚወጣው? 99% 2100 ይሄ መራራው ነው። መረር ያለ ነው። ለሌንት ኤክሰለንስ 99% ካካው ነው። ኦልሞስት ሹገር ፍሪ ነው እና ሞር ለዲያቤቲስ እንዲ ብለድ ፕሬሸራቸው ሃይ ለሚሆኑ ሰዎች ምናምን ለነሱ ታስቦ የተሰራ ቸኮሌት ነው። ሹገር ፍሪ ነው። ሌንት ደስ ከሚለኝ ፓርቱ በዳርክ ቸኮሌቱ እንደሌሎቹ ኖርማሊ ዳርክ ቸኮሌት ብሎ አይደለም ከ50% ጀምሮ ያለው ከ50% እስከ 100 ነው እና ምንድነው በፐርሰንቶቹ መሀል ያለው ልዩነት የስኳር መጠናቸው የልክ ከፍ ባለ ቁጥር ፐርሰንቱ ስኳር መጠኑ እየቀነሰ እየቀነሰና ለግዠሪ የሆነ ቸኮሌት ነው። ስለዚህ ሹገር ፍሪ ነው። ሹገር ፍሪ ነው። 99% ካካኦ ነው። ቸኮሌት መብላት አምሯቸው በቃ ከስኳር ጋር በተገናኘ የሚፈሩ ሰዎች የሚበሉት ዶክተርም ሪኮመንድ ያደርገዋል። ሁሉም 100 ግራም ናቸው፣ ግን ይሄኛው እንዳልኩ መራራ ስለሆነ በ50% ብቻ ነው በ50 ግራም ነው ታያ በዚህ ፓኬጂንግ እነዚህ ኢትዮጵያ ውስጥ ያሉ ምርቶች ለምን ፓኬጂንጋቸው እንደማያምር ግን አንዳንዴ አልትራ ያስቆም መሰለኝ ታያችኋል። ይሄኛው 99% ሹገር ፍሪ የሚባለው የሊንት አይደል? ሊንት እንትን ፕሮናንሴሽኑ አለች እዛ ላይ ሌንዲት ነው ፕሮናንስ ታደርጋ ፕሮናንስ ይደለ ሌንት ይባላል ጓዶች። እና እንዴት እንደሚያምር ፓኬጂንግ እና ስኳር በሽታ ያላለባችሁ በጣም ቀጭን ነው። 50 ግራም ነው። ሙሉ ዳርክ ነው ውስጡ። ጭቃ መበላ ጭቃ ቅድም እንግዲህ ታላቁን በቀመስ በላ ማለት ነው። ይሄ ቸኮሌት እንግዲህ እንደ ቸኮሌት ቴስት ፈጽሞ የማይገናኝ በቃ 0 ምንም ጣፋጭ አይደለም። ቸኮሌቱን ያው እንትን ለማለት ቴስት ለማድረግ ያክል ነው እንጂ ቸኮሌት ጣፍጠኛ ብለህ ገዝተህ ያው ኖርማሊ መጣፈጥ ነው። ይሄ ግን ደግሞ የሚገርመኝ በጣም ተጠቃሚ ደግሞ ብዙ ነው። አረባከ በጣም ነው የሚገርመው። ሲመጣ በፐርሰንት ነው የሚመጣው ያልቃል ቶሎ ማለት ነው። ሰዎች የሚወስዱት ከ90% እንደዚህ 10 ከዛኛው 10 ምናምን ያደርጉ ነው። ይመራል። ነጮች እንደም ይወስዳል። ቀዩ አፈር ይጣፍጣል አይደል? ቀዩ አፈር በፊት እንበለው ነበር። በጣም በቃ እውነት 99% ምንም የስኳር ጣዕም የለውም። ሄልዚ ነው፣ በጣም ሄልዚ ነው። ስትረስ ላለባችሁ ሰዎች፣ እነዚህ ብለድ ፕሬሸራችሁ ሃይ ለሚሆኑ ሰዎች፣ በቃ ጭንቀት ምናምን የሚላችሁ ሰዎች ይሄ ቸኮሌት ቢስተዋል። ይሄ ወሳኙ ይመስለኛል። እስካሁን ከተማ ውስጥ ቸኮሌት ተብሎ በተለይ ስኳር በሽተኛ ምናምን በቃ እንዳይደርስባቸው የተደረጉ ነገሮች ነበሩ። ውጪ ግን በቃ የዘየዱት መላ ነው። ከስትረስም ነፃ እንዲሆኑ ከተለያዩ ነገሮች ነጮች ናቸው እንደውም የዚህ ቸኮሌት ስለሚያውቁት ጥቅሙ ነው። ከስተመሮቻችንም አብዛኞቹ እነሱ ናቸው። አዲስ አበባ ውስጥ የትም አልቀመስኩት። የምር ሞክሩት፣ ትወዱታላችሁ። የምሬ ነው የምነግራችሁ። ያው ይሄ ሲመርካው ምንድነው በጣም ከመረረ ፐርሰንቱን መቀነስ ነው። ለምሳሌ አሁን አሁንም ባለ ቴስቱ 99% ነው። አሁን ሁሉ ሲገርም 90% ከዛ 85 75 60 እስከ 50 ይላል። 50% ደስ የሚለው ምንድነው ዳርክ ቸኮሌትን ኤክስፒሪየንስ አድርጎ ለማያውቅ ሰው ያ ማለት ሹገርም አለው ነገር ደግሞ ዳርክም ነው። ኖርማሊ አሁን ሰው ይሄን ቸኮሌት ብታቀምሰው ከዚህ በኋላ ቸኮሌት በዞረበት እንትን አይደለም። በ50% ግን ሲሆን እንትንም ስላለው መካከለኛ ነውና ዳርክ ቸኮሌትን ኤክስፒሪየንስ አድርጎት የማያውቅ ሰው በዛ ቢጀምሩ አሪፍ ነው። በ50% ከ50 ቀጥሎ ምን አለ? ከ50 ብዙ ነው። 55 አለ፣ 57 58 እና እስከ 100 ድረስ ነው ያለው። ወደ ጣፋጩ ገባ። ይሄ ልጉረስበት እንጂ የኔ ነገር
ባላንስ አደረከውን አሁን በቃ ባላንስ አድርገን ነው እንከፍታለን። ሌላ በጣም አሪፍ ቦታ በአመት አንዴ ነው መምጣት ያለብኝ እንጂ ከባድ ነው። ይሄኛው ደግሞ ሊንዶር 1 ኪሎ ቅድም ያሳየሁት ነው። እሺ 78 ፍሬ ነው። ይሄኛው ምንድነው 4 አይነት ነው። ዳርኩ አለ፣ ሚልክ ቸኮሌት አለ፣ አዘነሱና ዋይት ቸኮሌት ማለት ነው። ምንድነው ለየት የሚያደርገው ሁሉም ቸኮሌት አሁን ቀዩ ራሱን ችሎ ቀይ ነው። ዋይቱም እንደዛው ራሱን ችሎ አንድ ነው። ይሄኛው ግን 4 አይነት ማለት 8 ነው 1 ኪሎ ማለት 1 ኪሎ። ትናንሾቹ ደግሞ ነው እነዚህ አሉ። ስንት ፍሬ ነው የሚኖረው? ይሄኛው 11 ፍሬ ነው፣ 150 ግራም ነው። ትናንሾቹ ማለት ነው። ስንት ነች ትንሿ? እሷ 2000 ውዱ የሚባለው እስኪ የትኛው ነው የቤቱ ውዱ የሚባለው? የቤቱ ውድ ቅድም ያሳየሁት ነው። ነምበር 1 ሴሌክሽን ያልኩ ይሄ ነው የቤቱ ውድ። አሁን ለጊዜው አሁን በየጊዜው ይቀያየራል። የቤቱ ውድ የነበረው ይሄኛው ነበር። ከዛ ደግሞ ይሄ መጣ። አሁን ደግሞ ቀጣይ እንዳልኩ ሌንስ ካምፓኒ አዲስ ነገር እንዳመጣ ሳምንት አይፈጅብንም እናመጣዋለን። ስንት ነው የሚባለው? 17,000 ብር። 17,000 ብር። ያ ስንት ነው ሙሉ ፓኬጁ? ሙሉ ፓኬጁ 16,000 ብር። በግራምና በፓኬጂንግ ያኛው ይበልጣል። ሆነስሊ ግን ይሄ በጣም ሌክዠሪ ቸኮሌት ግሬስ አለው። በደንብ አድርጎ ግሬስ አለው። በቃ ማለት ከውስኪ ዋጋው ይወደዳል። ይሄኛውም ደግሞ አዲስ የመጣ ስለሆነ ለሽምግልና አይደለም ለምንም መጠቀም ትችላላችሁ። ይሄኛው ማለት በቃ በጣም ክላሲክ ነው። ፓኬጂንጉ ራሱ በጣም ነው የሚያምረው። ስሙም ራሱ ሌንድስ ነምበር 1 ሴሌክሽን ይላል። የሌንድስ ነምበር 1 በቃ አንደኛ ቸኮሌቶች ተሰባስበው ማለት ነው። እስከዛሬ ሌንድስ ከሰራቸው ይሄን ኮንሰርት ለሽምግልና የጠየቃትን ልጅ ታናሿን ታናሽ ስፔሻሊ በቃ ለፍቅረኛችሁ ስፔሻል ኦኬዥን ነው የምትሉት በቃ አይደለ? እናንተ አሪፍ ቀን ለምትሉት ቸኮሌት ደግሞ እኛ ሀገር ነው እንጂ ያልተለመደው ሌላ ቦታ ስፔሻሊ ክሪስማስ ላይ ትሬንድ ነው እና ሰዎች ለጊፍት ይሰጣሉ ምናምን። ቸኮሌትን አንተ ግን እንዴት ትገልጸዋለህ? ምንድን ነው ቸኮሌት? ቸኮሌት ለኔ ያው ሙሉ ነው እንደምታየው ሙሉ ቸኮሌት ነው የሚለው ሙሉ ነው በቃ ለኔ በቃ ፍቅርንም የምገልጽበት ሁሉን ነገር ያሟላ በጣም ዋው የአሪፍ አገላለጽ ይመስለኛል። ዋይት ቸኮሌት ደግሞ ይፈሰት አሪፍ ዛሬ ልገለኝ ነው ዛሬ ፕላን። ይሄኛው ዋይት ቸኮሌት እንደ ሌሎቹ ዋይት ቸኮሌት አይደለም እውነት ለመናገር እሺ የራሱ የሊንዶር ነው እና ምንድነው ለየት የሚያደርገው በጣም ብዙ ሰው ዋይት ቸኮሌት ይሄ በጣም ጣፋጭ ስለሆነ በቃ እና ደግሞ እንትን አይሉትም ብዙ አይፈልጉም። በጣም ጣፋጭ ነው እስኪ ትቀምሰው አንተ እንትን ትላለህ እና ብዙ ሰው ቸኮሌት ያው ቸኮሌት ካሎሪ ቡኒ አይደል? ቸኮሌት ወደ ቡኒ ብቻ ነው ብዙ ሰው በቃ አይምሮ ላይ ሲመጣ እንደዛ መቶም እዚህ እንደዛ ነው እና ይሄ ዋይት ቸኮሌት የብዙ ሰው ሀሳብ አስተያየትበታል። ዋይት ቸኮሌት አልወድም ብዙ ሰዎች በእኔ ነው ባችሁ ሰርት ይላል እና ስንክፈተውና በፍጹም ቸኮሌት ልግዛ ብለህ መጣ እንደዛ አይነት ከለር ካልሆነ እና አበሻ እንክፈተውና እሺ በጣም ነው የሚያምረው። ከምነግራችሁ በላይ አዲስ አይፎን ስከፍቱ ያለው እንትን አለ ስሜት እሱ ስሜት ነው በቃ። እንግዲህ ደግሞ ከመሳውና በዛ ራይት እናደርገዋለን እስካሁን ከበላችሁ። እስኪ በጣም አሪፍ በጣም የጣፋጭ ወዳጅ ነኝ እላለሁ ብዙ ጊዜ ግን ዛሬ ተሸነፍኩ። አሳየ ውስጡ ክሬም የለው ከመሳውና እየበላው አፍ ውስጥ ይቀልጣል። ይሄን ማኘክ ራሱ በቃ ይጣል ማኘክ አልቻልኩም። ይሟሟል አይደል? ዋው ይሄ ስሜት መጀመሪያ ቀን ችሮስ በላይ ሰማይ ስሜት ነው። አፋጭ ወዳለሁ እና ዩት አይገመትም። ሁላ አፋችሁ ሲገባ የቸኮሌት አንዱ ኳሊቲ ደግሞ እሱ ነው። ይሄ ነው አንደኛ ነው። የምር ኦኬ ነው መጨረሻ ላይ ያስከፈትኩት። ኦኬ ዋው ግሪን አፕል
በጣም ጸዴ ነው ይሄ። ብዙ ሰው በቃ ዋይት ቸኮሌት እንደዛ ነው። ልክ ሲመጣ ግን እኔ ሪኮመንድ አደርጋቸውና ኢቭን በቃ ካልወደዳችሁት እኔ እከፍላለሁ እኔ እቀጣለሁ ምናምን እላቸዋለሁ እና ከዛ በኋላ 2-3 እንትን ይላሉ ማለት ነው። በጣም ነው የሚጣፍጠው። በጣም ደግሞ አፍ ውስጥ እዛው ቅልሚት እንዴት አባቱ ደስ። ይሄኛው ባር ቸኮሌት ነው። ሊንዶሮ ይሄ ትራፍሎች አሉ አይደል ክብ ክቦቹ፣ እሱ ደግሞ ድብልብል ስለሆነ እንደከተትከው ይሟሟል በቃ። ይሄ እኮ መሆን የነበረበት ውስጥ ነበረውላ ከላይ ውስጥ ነበር መሆን የነበረበት ቅልጥ ከማለቱ የተነሳ ማለት በጣም ጸዴ ነው። የኔ አንደኛ ምርጫ የፀጉር ቅቤ እንዳይመስላችሁ እንዲህ በቃ እንዲህ ቅልጥ እያለ ነው ራሱ ነው ቸኮሌቱ። ይሄ ነው የትኛውም ብራንች ላይ ሶስቱም ላይ ይገኛል። ሁሉም ብራንች ይሄኛው 150 ግራም ነው። ግራማቸው ነው የሚለያየው። ያኛው 100 ግራም ነው። ይሄኛው 150 ግራም ነው። ራሱ ሊንዶር ነው። ዋይት ቸኮሌት ነው። እዚህ ጋር ነው የምታየው። ኦኬ ዋጋው ስንት ነው? ዋጋው ይሄኛው 2000 ብር። ኦኬ ይሄ 100 ግራሙ ደግሞ 1500 ብር ነው። ዋው በካራሜል አለው። ሚልክ ቸኮሌቱ ቅድም የበላው የቀለጠብህ ዋይት ቸኮሌት ነው። ይሄ እና በቸኮሌት ሰክራል ወይስ ገና? አረ በቃ ከዚህ በላይ አልችልም። ሌላ ዳርኳን ትንሽ ቅመሳ ትንሽ ዲቫን በደግም ይቀልኝ። ከዲቫ ጀምረን እስከ ሌንዲት ዋይት ቸኮሌቱ ድረስ ሄደናል። በጣም ጸዴ ነው። ቴንኪው በጣም እኛም እናመሰግናለን። አሪፍ ብራንቾቻችንን እስኪ ለመጨረሻ እናስታውሳለን። አድራሻችን 4 ብራንች ነው የነበረን። አንደኛው ብራንች 5 ኪሎ ቅድስት ማርያም ጋር ነበር። እሱ ያው በቅርቡ በልማት ስለፈረሰ እዛው አካባቢ ተመልሰን ከፍታለን። ቁጥር 2 ደግሞ ያው ቦሌ ከሳሮ ማሪያ ሆቴል ፊት ለፊት ቦስ በርገር ያለበት ሁለተኛ ፎቅ ላይ ታገኙናላችሁ። ቁጥር 3 ደግሞ ሰሚት 72 ከኖክ ፊት ለፊት ጌታስ ሪል ስቴት ታች ግራውንድ ላይ መሬት ላይ ታገኙናላችሁ። ቁጥር 4 እና ደግሞ አዲሱ ቦሌ ቡልቡላ 93 ማዞሪያ ማለትም አሁን ያለንበት ማለት ነው 93 ማዞሪያ ቅዱስ ቡዛየው የገበያ ማዕከል አንደኛ ፎቅ ላይ ታገኙናላችሁ። በደንብ ዴሊቨሪ ከፈለጋችሁ ደግሞ ስልክ ቁጥር ይኖረናል። አዎ ስልካችንም አለ። አድራሻችንም ቲክቶክ፣ ኢንስታግራም፣ ፌስቡክም ሁሉም ላይ ይገኛሉ። ሙሉ ቸኮሌት ነበርኩ ዛሬ። ሌላ ጊዜ በጥሬ ስጋ በክትፎ ምናምን ነበር እንትን ብላችሁ፣ ዛሬ በቸኮሌት ሰክሬያለሁ። የምሬ ነው የምነግራችሁ። አምሮት ይወጥቶልኛል። ለአመት ምናምን አልበላም። ሌላ ታሪክ። ወዳችኋለሁ ቤተሰቦች። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ቀጣይ ቪዲዮአችን ደግሞ በአዲስ ጣዕም በአዲስ ቤት እንገናኛለን። ይመቻችሁ። ቻው